እሱ ነው ያበላው። የመጀመሪያ ቀን ግን እኮ ታረቅን። ከዛ በኋላ በቤታ ድምፅ ስሩበት። እውነት ነው ማርያምን የጆን ዳንኤልን እና እንትና ጋር አለላችሁ ድምፁ ስሩ። መጨረሻ ትቀራላችሁ። ሁለቱ ተቃቅሩ። ምን አሉ ላይ ነው? ኧረ ምን የተደባደቡ ምንድን ነው? ኧረ ተደባደቡ። ሶስት ቀኝ አሳፋሪ ኢትዮጵያኖች ግን እንደሚያዋርዱን እንደዚሁ ይሰማኛል። እንደምንዋረድ ይሰማኛል። እሱ እንደዚህ ወዳለው እኮ የምልሽ ሰውዬው እኮ ስፒሪት እኮ ጤነኛ አለ። እንደዚህ ነው የሚወደው እኮ ከአሁን ቤታ ኢትዮጵያ ስቴ እንደዚህ ስሚ ማሬ፣ ያ ልጅ ምን አለበት በእናትሽ የሆነ እድል ቢያገኝ። ከጎኑ እኮ ነው፣ አብሮት እኮ ነው። ምኑ ይህ የኢትዮጵያ ስፔድ ሲያዩ ምን አለ? ሲያዩ ምን አለ? በቃ ደስ አለው። እሱማ በቃ ጸጥ አደንግጦ ከዛ እንትና ነው እንትን ያለው። እዩ ያ እንደዚህ ነው የሚወደው ስፔድ። ተደባድቦ መሬት ላይ ተንከባለው ምናምን እስቲ ይወዳል እኮ እንደዚያ ነገር። ወይ ጉደኛ ታሪክ አያልቅም። ግን ደስ ያለኝ ማለት ነው ላይክ እንትን ምንድን ነው በጣም እኔ እንትን እንላለው ብዬ ነበረ። ግን ላይክ ተበቹ። ይሄ አውቀው በደንብ ነው የሰለጠኑትኝ። ይሄ ሶሻል ሚዲያው ጥቅሙ መኖሩ አየሽ፣ እንደ እንትን ሰው ብዙ አሁን ይሄ ሌላ ጊዜ ቢሆን ማለት ነው። ስለዚህ ስለ ስፒድ ምናምን ባይነገር ባይታይ ምናምን ኖሮ አዋረዱን እያልን እንወጣ ነበር። ይሄ ሲጮ ሲገለበጡ ምን ጉር ነው ብለን። ግን ልጁ እንደዛ ነው የሚወደው። በቃ እንደዛ አይነት ሰው ዛፍ ሁሉ አስተከሉት እኮ ማሪ። አውረው እንጂ ያወራዋል። አዶናይ ነው ቅድም ያወራል። እዩ አዶናይ ወይ ግድስ እስኪ ገሪ ጆን ዳንኤል ገፍትሮ አስወጡት እኮ ማሪ። ጆን ዳንኤልን ገፈት ተበረን የገፈተሩት አሁን ከመስቀል አደባባይ ሄደ እንዴ? የሁሉ ዝግጅት ተደርጎ 5 ደቂቃም ሳይቆይ አብግን አይተኛ ግን ልጁ ነው ፈረንጅ መጣ ብለው አንድ ቲሸርት 6,000 ብር ሸጡለት። አንቺ እሱን አይቺ ገና ስወጣ ምን አይነት ባለጌዎች ናቸው ግን። በነጻስ ቢሰጡት በቃ እኛ እንደ ኢትዮጵያ ትልቁ ብልግናችን ሌላ ዜጋ ሲመጣ ዋጋ ጨምሮ የምንሸጠው ነገር ነው። ነገ ቆይባቸዋል እነዚህ ባለጌዎች። 6 አሁን በነጻ ቢሰጡት እኮ ላይክ ማስንትን ነው። አይ በነጻ ለምን ይጠቀሙ ግን ላይ ግን ፌር የሆነ ወይ የማይሆን ነገር የሆነ ነገር ይቀረና እውነት አሁን ምን እየሆነ ነው? ኦኬ ስሚ ይመስለኛል። ቆይ ምንም አልበላም ነበረ ነው አልበላም። ራበኝ በቃ በርበሬው ነው አይችልም እኮ ዳጣ በቂጡ። አሁን ሽንት ቤት ሲጠቀም ቂጡ ይለበለባል። ብዙ እንትን ይዞ ስለሚመጡ ከዚህ ሀገር ምንም አይሆንም። ምን እያለ ነው? ቆይ አንዴ ድምፅ ጨምሪበት እናዳምጠው። ለስተካፌ ስሚ እንትን ብሏል እንዴ? ቡና ምናምን ቡና በሰተውታል።
ኦኬ ራስ ሁለት ቡና ጠጧል እና አቲ ቡና ሲጠጣ ሼክ ያደርጋል እኮ ቡናውና በጣም ደንሷል። በጣም ደንሷል። ኧረ ያልደነሰው ነገር የለም። ኦኬ ራስ በአንገት የሚጎራውን ሁሉ ነው የደነሰው። በቃ እግዚአብሔር እንዲህ በጭንቅላት የሚሆነው ሁሉ ይሄ ምንድን ነው የገና ጨዋታ ሁሉ ምናምን የተጫወተው ቀይ ምን አለ ቡና አልጠጣም ሲላቸው እምቢ ያሉ ጭራሽ እንኳንም አሉ። ግን ላይክ ደስ የሚለው ቡና ምናምን እሱ እንዲወዳል በቃ እኔ ለምን እንደሆነ አላውቅም። እኔ አሁን ስፒሪት በደንብ ነው የማየው። እንዴ እቅፍ ያደርገዋል ራበኝ እያለ ለምንድን ነው ስሚ ዜ እኔ አሁን ስፒሪት በደንብ ነው የማየው። እዚህ ሀገሩ በደንብ ነው አይ ነው ግን ሳይ ኖርማል ለማያቸው የሌሎች ዜጎች ምናምን የእኛ አበሾች እንዲህ ሲሆኑ አፍሬ አይደኝ በጣም ጋይስ ቤቴ ነብራል ቀይኔ አበሾ የእኛ አበሾች ጊዜ አፍርና አይኔሽ እናደርጋለን። እንደሆነ አላውቅም። እኔ እንትኑን ቲሸርት 600 ስትል በጣም አናደደች። 1000 ስትል ቢኮዝ እሱ ቴክት ላይ ካዘ ጊፍት ብትለው ይሰጣታል እኮ ገንዘብ። የሚገርምሽ እሱማ ይሰጣታል። እምቢ የእኛን ኮሳሳዩት ይላሉ። ኧረ ተው እኔ እናቴ የእኛን ኮሳሳዩት ስሚ። ኧረ እንደውም ቅልጥፍ አለ እኮ ቅልጥፍ አለ። እኔ እንደውም የባሰ ይዘት እንዴ ይሄኛው የእንትን ነው የዙምባቤው ማሪ። አዎ እስኪ ቆይ ወይኔ ይሄን እድሉን ቢያገኝ ግን እናትሽ የቱን ማለት ወደ ውጭ ወደ ውጭ ወደ ተለያየ ሀገራት ዙር ቢሄድ የራሱን ድል ሰብስቦ ገደሉ። አይ ቲንክ አመመው መሰለኝ። የኔ ደፋር ቆይ ኧረ አይረ ረባት አዶናይ ነው እንደሚያወራው አይደለም። እንትና ነው አይደለም። ካያ ነው። ኦኬ ወገሉ ድረስ ይሰጣል። ለዛ በካያ ቤት እንትን ነው። አሁን እኮ በእኛ ማለት ነው ከሄድሽ በእኛ እሱ ሀርድ ላይክ ለማለት በቃ ለማበዱም ለመጮ ምናምን በቃ የሆነ ሽምቅቅ ይልሻል። አልለመድንም። ገባሽ? እንደውም እግዚአብሔር ይመስገን ሰልጥነናል። ተመስገን። ትንሽ እኮ ስለ እንትን ብለናል። አኩቻ ብታዩ አኩቻ ኦ ማይ ጋድ አይቼዋለሁ። ስክሮል እያሉ አኩቻ እንዴት እንደተመቸኝ እና አኩቻ ነኝ ያለው ጌታ ይመቸው። ሳሳየው በእግሩ እያረገንት ይህ እኮ ይገባል። ይህ እኮ ጅል ነው። ኧረ እንዳይገባ እኮ ይዘለው ይገባል። ያይሽ በቃ እንዲህ ነው የሚለው። እንደውም ደከመ እኮ አሁን። ወይ ጉድ! ኢትዮጵያ ግን በጣም ነው የሚያምረው። ተቀይሯል። በስመ አብ ስሜ 215 አሁን ዩቱብ ላይ 260 ጨምረናል። ያ ድምፅ አይሰማም እንዴ? ጨምሯል። የኛ ጨምሯል። 200 ምናምን ጌን አድርጓል እያለ 260 የኢትዮጵያ በልጦበታል አይደል? ኢትዮጵያ በለጠ። ደብሉ ኢትዮጵያ ያለ ይመች። አንደኛ እኛ እንዲህ ሁሌ እንኳን እሱን አይደለም ማን ብሎን ሽብር ያለበት ቦታ ማይታወቅ ሰው እንኳን ስም ስንጠራ አይደል እንዲህ በትንሹ እንኳን እርስ በርሳችን ለማየት የሚሄዱት እንዴ
ኮመንቱ እንዳለ ደብሊው ኢትዮጵያ ነው የሚለው። 300 ሺህ ሊገባ ነው። እስኪ እንዲዞር በይ ልየው። ቆይ እንዲዞር በይ። ራቅ አድርጊው፣ ራቅ አድርጊው፣ ራቅ አድርጊው፣ ትንሽ ራቅ አድርጊው። ኦኬ በቃ ከስር ያለው ልጅ አይ ላየሁትኝ። ካያ ነው ታቸው ደብሊው ኢትዮጵያ እውነትም ደብሊው ኢትዮጵያ ነው። ከሁሉም ሀገራት ማለት ነው እህቴ። ከአፍሪካ አፍሪካኖች ሳንጨምር አንቀርም። እርስ በእርሳችን እንታይ ምን ሁኔታ ላይ ነን? እኔ እኮ እንዴት እንደማፍረኛዎቹን አይ ዶንት ኖ ዋይ በሆነ ፎር ሰም እንደ ልጅቷ ግን ምን አልሽትዮ? በማሽቃበጥ እኮ አንደኛ ነን እኮ ወደኛ 5000 48.5 ሚሊዮን ሰብስክራይብ። ዋው ኳሱማ እኛ ጋር ከመጣ በኋላ እኮ ነው የጨመረው እንደዚህ። ዴም ካፊ ላይ አንደኛው አይ ነው እኮ ነው ብሎ ነበረ። እኛ ለእኛ ራሱ የቻለው ከኑሯችን አንጻር ቀጥለን ጉዱ ስለሆነ ነው። እኛ ኑሯችንን ለመርሳት ነው ቡና የምንጠጣው። የኛ ልጅ ስሚ አደራ መኒ እንዳትሉ ይላሉ። አይ ቲንክ ካፌው ነው ያመመው። በቃ ይው ማይጠጣ ሰው ኮፊ ዝም በይ። ምን እያለ እንደሆነ ስሚ። በዚህኛው ላዳምጠው። እናንተንማ ምንም እናንተ ሆዱን ነው አይበጠበጣችሁት ወይኛው ጉዶች። ከዛ ሁሉም ሴቶች የራሳቸውን ቁጠቀጠቁበት ጉርሻ። በስማ በዚህ ሮት የለም ከልጁ ጋር የሆነ ቦታ ላይ እንዳይገባ ይከለከላል። አንቺ ኢትዮጵያ ተለውጣለች ግን አይሽ እንትና ሬስቶራንት ያለው የማያ ባል ልጁ እኮ ታሟል እኮ። ሆድ ነው ያዘ። ወይ ጉድ ፈላ።